አይ ቲንክ አብዛኞቻችን የምንሰቃየው ስፍራችንን፣ ቦታችንን፣ ማንነታችንን ባለማወቅ ውስጥ ነው ብዬ አስባለሁ። እቺ 12 አመት ሙሉ ደም ሲፈሳት የነበረች ሴት ታሪክ ሁላችንም እናውቃለን አይደል? በጣም የሚገርመኝ ነገር 12 አመት ደም ሲፈሳት እንግዲህ ሕክምናም ሳትሞክር አትቀርም፣ ጸበልም ሳትሞክር አትቀርም። በቃ በሰዓቱ የነበረውን ነገር በሙሉ ለመዳን ሞክራለች እና አልሆነላትም። ስቃይዋ፣ ህመሟ ሳያንስ ሰዎች ምን ብለው ስም ሰጥተዋታል? ቆሻሻ። አይ እሷ ቆሻሻ ነች አትጠጓት፣ አይ ከእሷ ጋር አትብሉ ቆሻሻ ነች፣ አይ ማነች ቆሻሻ ነች። አመነች ቆሻሻነቷን እና ክርስቶስ በሰፈሯ ሲያልፍ ቆሻሻነቷን ስላሳመኗት የመዳን መብት አለኝ ብላ ስላላሰበች፣ ሰው ፊት የመቅረብ ሰው እንዲጠጋት መብት አለኝ ብላ ስላላሰበች፣ አምላክም ቢሆን አዳኝም ቢሆን መብት አለኝ ብላ አላሰበች። ለዛ ነው ሄዳ ጨርቁን የነካችው። እንደው ጨርቁን እንኳን ብነካ፣ የልብሱን ጫፍ እንኳን ብነካ ብላ ሄዳ የነካችው። ከዛም ክርስቶስ ኃይል ከውስጡ ሲወጣ ታወቀው ነው የሚለው አይደለ? እንግዲህ ከዚህ በፊትም ቪዲዮ ሰርች ይላችኋል። ከዛ ሁሉ ንክኪ፣ ከዛ ሁሉ ግፊያ ሁሉም ሰው ነክቶታል። አምኖ የተጠጋውና ሄዶ የነካው ነው ይላል። ማን የነካኝ አለ። this is the part ማን የነካኝ እኔ ነኝ አላለች። because ሰው እንደሆነች አታውቅም። ቆሻሻ ነች ለሷ። ልጅ እንደሆነች አታውቅም። ማን እንደሆነች አታውቅም። ማን የነካኝ ስትል እንኳን እኔ ማለት አቅሙ አልነበራት። በሰቀቀን ድጋሚ ሲጠይቅ ደቀ መዛሙርቶቹ እንደ ጌታ ሁሉም ሰው እኮ ሲነካህ ነበር ማለት ነው። ማን የነካኝ እኔ ያለች በሰቀቀን ፈርታ ነው እንዳላት ታውቃላችሁ። አንቺ ቆሻሻ አላላት፣ አንቺ በሽተኛ አላላት፣ ልጄ አላት። ልጄ እምነትሽ አድኖሻል። በቃ አለቀ። የሁላችንንም ማንነት የጠፋብንን በህይወት በመከራ በችግር የተሰጠንን ስም የተሰጠንን ማንነት የማጣት ነገር እግዚአብሔር ያንሳልን። በቃ ያንሳልን። ቦታችንን ባለማወቅ፣ ስፍራችንን ባለማወቅ፣ የሚገባንን ነገር ባለማወቅ የምንሰቃየው ስቃይ አሁንም እግዚአብሔር ያንሳልን ለሁላችን።